ሰላም ቤተሰቦች ተመልሰን ተገናኝተናል። ባለፈው ስለ ፖሊኖሚያል ፈንክሽን ካወራን ትንሽ ቆይታልና ዛሬ እንደዚሁ ስለ ፖሊኖሚያል ፈንክሽን ቴረሞችን እንመለከታለን። እነዚህ ቴረሞች ደግሞ እጅግ በጣም አስፈላጊ የሆኑ ቴረሞች ናቸው። ያ ማለት ነው አጭር ሰዓት በሚኖርባችሁ ሰዓት ሩት ኦፍ ፖሊኖሚያል የሆነ ፖሊኖሚያል ቢሰጣችሁ የዛን ሩት እንዴት ባጭሩ ማግኘት ትችላላችሁ የሚሉ ሁለት መንገዶች አሉ ወይም ደግሞ ሁለት ቴረሞች አሉ። እነዛ ቴረሞች እነማን ናቸው የሚለው ነገር አብረን እንመለከታለን ማለት ነው። የመጀመሪያው ቴረም ምንድነው የሚለን when the sum of coefficients of polynomial vanishes ነው የሚለን። እዚህ እንደምትመለከቱት የፖሊኖሚያል የሆነ ፖሊኖሚያል ይሰጠናል አይደለ? ኮኤፊሺየንቶች ይሰጡናል። የፖሊኖሚያላችን ፈንክሽን ኮኤፊሺየንት ማለት ለምሳሌ አሁን ይሄን ልንገራችሁ። ለምሳሌ x cubed plus 2x plus 3 ብንባል እዚህ ላይ አሁን ኮኤፊሺየንት ኦፍ ፖሊኖሚያል የሚባሉት እነማን ናቸው? የx cubed ኮኤፊሺየንት ስንት ናት? 1 ናት። የx ኮኤፊሺየንት ማን ናት? 2 ናት። የኮንስታንት ተርሟ ደግሞ 3 ናት ማለት ነው። ስለዚህ እዚህ ላይ የሚነግረን ምንድነው? the sum of coefficients of the polynomial የሚባሉት እነማን ናቸው? በዚህ ጊዜ 1 እና 2 ማለት ነው። 1 እና 2 coefficients of polynomial ተብሎ ይጠራሉ ማለት ነው። በዚህ ጊዜ ታዲያ እነዚህ ድምራቸው እነዚህ coefficient of polynomial የሚባሉት ሲደመሩ vanishes ማለት ነው equal to 0 ሲሆን ማለት ነው። 0 ሲሆን ድምራቸው 0 ሲሆን ማለት ኮኤፊሺየንቶቹን እየደመራችሁ ቫልዩ 0 ሆነ ማለት then unity becomes the root of a function ወይም ደግሞ a polynomial ነው የሚለን። ዩኒቲ የሚባለው ምንድነው? 1 ማለት ነው። አንድ ስለዚህ የማን ሩት ነው ብለን እንሄዳለን? የዛ ፖሊኖሚያል ሩት ነው ብለን እንሄዳለን ማለት ነው። የዛን ፖሊኖሚያል ሩት ነው ብለን እንሄዳለን። አሁንም ልትገምላችሁ የሆነ ፖሊኖሚያል ኮኤፊሺየንቶቹ ማለት ነው ሲደመሩ 0 የሚሰጡን ከሆነ ስለዚህ አንድ ቁጥር ወይም ደግሞ 1 የማን ሩት ናት ብለን እንሄዳለን? የዛ ፖሊኖሚያል ሩት ነው ማለት ነው። ያ ማለት 1 ሩት ሆነ ማለት ነው x - 1 ፋክተር ነው ማለት ነው። ፋክተር ኦፍ የሆነ ፖሊኖሚያል ኦፍ x ማለት ነው። የሆነ ፖሊኖሚያል የዛ ፖሊኖሚያል x የሚባለው ፖሊኖሚያል ፋክተር ነው ማለት። ይሄ መቼ ነው የሚሆነው? የዛ ፖሊኖሚያል ኮኤፊሺየንቶቹ ሲደመሩ 0 የሚሰጠን ከሆነ ማለት ነው። ስለዚህ ዝለልብ በሉኝ። ሁለተኛው ደግሞ ያው ኤግዛምፕል ስንሰራ ግልጽ ይሆንላችኋልና ሁለተኛው ነገር ደግሞ የሚለን ምንድነው? when the difference of the sum of coefficients of even power ነው የሚለን። ዝለልብ በሉ even power of x to that of odd power ነው የሚለን። ማለት ነው የሆነ ፖሊኖሚያል ይሰጠናል አሁንም እና ያ ፖሊኖሚያል ደግሞ even power እና odd power የሚባሉ ይኖሩታል ማለት ነው። ለምሳሌ እዚህ ላይ ስንመለከት ምንድነው ይሄኛው ምንድነው 3 ምንድነው ኦር ነው አይደለ? ስለዚህ 3 ኦር ነው። እዚህ ላይ ደግሞ ስትመለከቱ አሁንም 1 ኦር ነው። እዚህ ላይ ምን እንደምናደርገው ለምሳሌ አሁን እንደገና ልጻፍላችሁና x the power of 4 ሲደመር x the power of 3 እዚህ ላይ 3 ልበለውና ፕላስ 2x ፕላስ 1 ብናደርግ የዚህ ፖሊኖሚያል ፓወር የሚባሉት እነማን ናቸው? 4 3 እና 1 የሚባሉት ማለት ነው። የx the power of 1 2x ማለት የx ፓወር 1 ስለሆነ ማለት ነው። ስለዚህ እዚህ ላይ ምንድነው የሚለን? the difference of the sum of coefficients of even power ማለት ነው። የሚሰጠን ፖሊኖሚያል even power ያላቸውን ኮኤፊሺየንቶች እንደምራቸውና እንደዚህም ደግሞ ኦድ የሆኑትን ደግሞ እንደዚሁ ማለት ነው። እዚህ እንደምትመለከቱ ኦድ የሆኑትንም እንደዚሁ እንደምራቸውና ዲፈረንስ እንሰራው ማለት ነው። ዲፈረንስ ማለት የኢቭን ፓወሮቹ ኮኤፊሺየንቶች ይደመሩና ሲቀነስ እናደርግና የኦዶቹን ኮኤፊሺየንት ሲንደምራቸው ኢኳል ቱ 0 ወይም ደግሞ ቫኒሽ የሚሆን ከሆነ then x is equals to -1 is turns out to be a root of polynomial ነው የሚለን። ያ ማለት x is equals to -1 ምንድነው ማለት ነው? የዛ ፖሊኖሚያል ሩት ነው ብለን እንሄዳለን። ኦር ደግሞ x + 1 ማለት ነው። x + 1 የማን ፋክተር ነው ብለን እንሄዳለን? is factor of p of x ማለት ነው። የሆነ ፖሊኖሚያል x የሆነ ፋክተር ፖሊኖሚያል px የሚባል p of x የሚባል ፖሊኖሚያል የx + 1 ፋክተር ነው ማለት ነው። ወይም ደግሞ ሌላ አነጋገር x = -1 ሩቱ ነው ብለን እንሄዳለን ማለት ነው። እስኪ ለምሳሌ ኤግዛምፕል እንመለከት። እዚህ ላይ ኤግዛምፕል ስንመለከት ምንድነው find the real zeros of the following ነው የሚለን። እነዚህ
ጥያቄዎች አሉ። የመጀመሪያው ምንድነው የሚለን f of x equals to x square plus 2x plus minus 3 ነው የተባልነው። ልብ በሉ እዚህ ላይ አሁን እንግዲህ እዚህ ላይ እንደምትመለከቱት ፓወራችን አለ አይደል? ይሄኛው ኮኤፊሺየንታችን የዚህ ስንት ነው? 1 ነው። የዚህኛው ኮኤፊሺየንታችን 2 ነው። ስለዚህ ኮንስታንት ተርማችን ደግሞ 3 ማለት ነው። በነገራችን ላይ ይሄንን 3 ምን ብለን መጻፍ እንችላለን? x the power of 0 ብላችሁ መጻፍ ትችላላችሁ ማለት ነው። 3x the power of 0 ማለት ነው። 3x the power of 3 3 times x the power of 0 ምክንያቱም x the power of 0 ማለት ማንኛውም ቁጥር the power of 0 ሲሆን አንድ ስለሆነ ማለት ነው። except 0 ማለት ነው። 0 ግን 0 the power of 0 it is undefined ነው የሚሆነውና ማለት ነው። ሶ እዚህ ላይ ምንድነው የሚለን ሲንስ ይለናል። ሲንስ ወይም ደግሞ ይሄኛው እንትን ቢኮዝ ማለት ነው። ቢኮዝ the sum of the coefficient የሚባለው እንግዲህ ኮኤፊሺየንታችን የማን ነው? x ስኩዌር ኮኤፊሺየንት 1 ነው። የx ኮኤፊሺየንት 2 ነው። ከዛ ስንደምረው ደግሞ እንደዚሁ ኮንስታንት ተርሙንም እንወስዳለን። ምክንያቱም x the power of 0 ሲሆን ስለሚሆን ማለት ነው። x the power of 3 x the power of 0 ማለት 1 ነው። ስለዚህ 3 times 1 እንትን ይሆንልናል ማለት ነው። 3 ይመጣልናል። ስለዚህ እዚህ ላይ እንደምትመለከቱት ታዲያ ምንድነው እዚህ ላይ እንደምትመለከቱት 1 + 2 ይሄው 1 + 2 -3 እናደርጋለን። እዚህ ኳስቱ 0 መጣ ማለት ነው። ስለዚህ ይሄ ህግ ደግሞ ይሄንን ታስታውሳችሁ ይሄን ተረም ይነግረናል ማለት። ስለዚህ f(1) የሚባለው እዚህ ኳስቱ 0 ይሆናል ማለት ነው። ወይም ደግሞ በሌላ አነጋገር ማለት ነው ወይም ደግሞ therefore 1 is one of its root ማለት ነው። በነገራችን ላይ አንድ ነው እንጂ ለምሳሌ አሁን ይሄ ሁለተኛ ሩት ሊኖረው ይችላል። ነገር ግን አንዱን ሩት ነው አሁን ያወቀው ማለት ነው። that is what x - 1 is the factor of f ብለን ማለት እንሄዳለን ማለት ምክንያቱም 1 ሩት ሆነ ማለት x - 1 ፋክተር ነው የሚለውን ነገር ከዚህ ቀደም ስላወራ ማለት ነው። ይሄን እንግዲህ በማካፈል ማወቅ ትችላላችሁ አሁን ይሄንን ማለት ነው በሎንግ ዲቪዥን ማለት ነው። ስለዚህ ምን እናደርጋለን? x ስኩዌር + 2x -3 ዲቫይድድ ባይ x - 1 እናደርግና ከዚያ በኋላ ምንድነው የምናደርገው? እዚህ ላይ እንቆርጠዋለን ማለት ነው። x ስኩዌር ሲካፈል ለx - 1 ስናደርግ ለx እናካፍለው ምን ይሆንልናል? x ይመጣል አይደል? ስለዚህ x እዚህ ላይ ጽፋለሁ ማለት ነው። ከዛ x ታይምስ አደርግና x ታይምስ x - 1 ስታደርጉት x ታይምስ x ስኩዌር ይመጣላችኋል። ከዛ ማይነስ ታደርጋላችሁ። ለምን ማይነስ ተሆነ? ምክንያቱም -1 እዚህ ላይ ስለሆነ ማለት ከዛ x - 1 እዚህ ኳልስ -x ይመጣል። ከዚያ በኋላ እንደዚህ ትዘጉታላችሁ ማለት ነው። ከዛ በኋላ ትቀንሱታላችሁ። ይሄኛው በዚህ ይጣፋና ማን ይቀርልናል? 2x - (-) x ነው የሚሆነው ምክንያቱም እዚህ ላይ ሌላ ማይነስ አለና ማለት ነው። ስለዚህ ይሄ ምን ይመጣልና 3x ይመጣልኛል ማለት ነው እዚህ ላይ። ከዛ 3x እናደርግ ደግሞ 3x ሲካፈል x ስታደርጉት +3 ነው የሚመጣው። እዚህ ላይ +3 እናደርግና +3 እናደርጋለን ማለት ነው ምክንያቱም ፖዚቲቭ 3 ስለሆነ የሚመጣው። ከዛ 3 ታይምስ x ስታደርጉት 3x ይመጣላችኋል። ይሄን እንዳለ ታወርዱታላችሁ። በነገራችን ላይ -3 በላችሁ ነው የምታወርዱት። ከዛ 3 ታይምስ x 3x ይመጣላችኋል። 3 ታይምስ -1 ስታደርጉት እዚህ ኢኳልስ ቱ -3 ይመጣላችሁ። ከዛ ኦቨር ታደርጉትና ዘሆል ታደርጉትና ማይነስ ታደርጋላችሁ ማለት ነው። ከዛ ምን ታደርጋላችሁ? ይሄኛው በዚህ ይጣፋል፣ ይሄኛው በዚህ ይጣፋል፣ 3 0 ይመጣልና ማለት ነው። ስለዚህ ይሄ 0 መጣ ማለት ምን ማለት ነው? ስለዚህ አንደኛው ተርም ማን ሆነ ማለት ነው? ወይም ደግሞ አንደኛው ፋክተር ማን ሆነ ማለት ነው? x + 3 ይሆናል ማለት። ስለዚህ x - 1 ታይምስ x + 3 ማለት ከማን ጋር እኩል ነው ማለት ነው? ከዚህ ጋር እኩል ነው ብለን እንሄዳለን ማለት ነው። ስለዚህ ምንም ብለን እናወራለን ማለት ነው? x ስኩዌር + 2x - 3 is equals to እንልና ኢንቱ እናደርግና x - 1 ኢንቱ x + 3 ብለን እንሄዳለን። ሄንስ 1 and -3 are zeros of f ወይም ደግሞ ሩት ናቸው ብለን እናወራለን ማለት ነው። ስለዚህ ይህን ይመስላል ማለት ነው። ግን ሁለተኛውን እዚህ ላይ መጠቀም አንችልም። ምክንያቱም the difference of the sum of even power of x to that of the sum of odd powers of terms of x vanish ነው የሚለን። እዚህ ላይ ለምሳሌ odd ፓወራችን ማን ነው? even ፓወራችን ማን ነው? ኮኤፊሺየንቱ 1 አለ አይደለ? ምክንያቱም የx ስኩዌር ኮኤፊሺየንት 1 ስለሆነ ማለት ነው። ከዛ ሲደመር እናደርግና ከዛ ላይ የዚህኛው ደግሞ ምን አለ? የዚህኛው ምን አለ? 3 አለ አይደለ? ምክንያቱም x the power of 3 የሚለው x the power of 0 ኢቭን ስለሆነ ማለት ስለዚህ 3 እናደርጋለን ማለት ነው። ከዚያ በኋላ ማይነስ እናደርግና ምን እናደርጋለን? የኦዳችን ግን ኮኤፊሺየንት ማን ብቻ ናት? የኦዳችን ኮኤፊሺየንት ማለት 2 ማለት ነው። ስለዚህ 2 ስናደርገው ከዛ በኋላ ምን ይመጣልናል? እዚህ ላይ ላጥፋውና ስለዚህ ምን ይመጣልናል ማለት ነው? እዚህ ላይ ቅድም እንደነገርኳችሁ 1 + 3 - 2 ይሆናል ማለት ነው። ስለዚህ ምን ይመጣልናል? ይሄ 4 - 2 ይመጣል ማለት ነው። እዚህ ኢኳልስ ቱ
ቱ ይመጣል። ስለዚህ ቱን ደግሞ የሚያሟላ አይደለም ይሄኛው ማለት ነው። 0 ሲሆን ነው ሩት ይኖረዋል ብለን ያወራ ነው ማለት ነው። ስለዚህ ወደ ሌሎቹ ጥያቄዎች ወይም ደግሞ ወደ ሌሎቹ ኤግዛምፕሎች እንሄዳለን ማለት ነው። ኦኬ አሁንም ያንኑ ጥያቄ ነው እንትን ያልነው። ስለዚህ ምን እናደርጋለን ማለት ነው። አሁን እንግዲህ የኤን ጨርሰናል። ስለዚህ ወደ ቢ እንሄዳለን ማለት ነው። ወደ ቢ ስንሄድ ምንድነው የሚለን ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ፕላስ 4x ፕላስ 3 የተባል ነው። ስለዚህ እዚህ ላይ ምንድነው የምናደርገው? መጀመሪያ የምናደርገው ምንድነው የመጀመሪያውን ተርም ወይም ደግሞ የመጀመሪያውን ቴረም ብንመለከት ምን ይለናል? ሁሎቹም ተርሞች ሲደመሩ 0 ይመጣሉ ወይ የሚለውን ነገር ማለት ነው። ኮኤፊሺየንቶቹ ሲደመሩ 0 ይመጣሉ ወይ የሚለውን ስንመለከት ምንድነው ዋን አለ እዚህ ላይ 1 ሲደመር 4 5 ነው። 5 ሲደመር 3 ሲዝነን 0 ማለት ነው። 0 መሆን አልቻለም። ስለዚህ የመጀመሪያው ቴረም አይሰራም ማለት ነው። ስለዚህ ወደ ማንኛው እንሄዳለን? ወደ ሁለተኛው ቴረም እንሄዳለን ማለት ነው። ሁለተኛው ቴረም የሚለን ደግሞ ምንድነው ኮኤፊሺየንት ኦፍ ኢቭን ፓወሮች ሲደመሩ ማለት ነው። ዘ ሰም ኦፍ ዘ ኮኤፊሺየንት ኦፍ ኢቭን ፓወር ማይነስ ዘ ሰም ኦፍ ዘ ኮኤፊሺየንት ኦፍ ኦድ ፓወር ነው የሚለን ኢዝ ኢኳልስ ቱ 0 የሚመጣ ከሆነ x ፕላስ 1 ኢዝ ኤ ፋክተር ወይም ደግሞ x ኢኳልስ ቱ ማይነስ 1 ሩት ነው ብለን ነበር የተነገርነው ማለት ነው። ስለዚህ እስኪ እንመለከተው እዚህ ላይ የኤክስ ፓወር ስንት ነው? አንድ አይደለ? ኦር ነው ይሄ ሶሪ ኢቭን ነው አሁን ይሄ ማለት ነው። ስለዚህ ኢቭን ፓወር ብዬ ኢቭን ፓወር የሚባሉት እነማን ናቸው? እዚህ ላይ ስንመለከት አንድ አለኝ የኤክስ ፓወር ኦፍ 2 ማለት ነው። ከዛ ሲደመረልና 3 ማለት ነው። ምክንያቱም ኤክስ ዘ ፓወር ኦፍ 0 ብላችሁ መጻፍ ትችላላችሁ ብዬ ስለነገርኳችሁ ማለት ነው። ስለዚህ 3 ያደርገዋለሁ ማለት ነው። ከዛ በኋላ ምን አደርጋለሁ? ይሄኛውን ከዛ ማይነስልና የኦዳችን ኮኤፊሺየንትስ ማን ነው? ምክንያቱም ይሄ ኤክስ ዘ ፓወር ኦፍ 1 ስለሆነ ማለት ነው። ስለዚህ 4 ማለት ነው። ስለዚህ ምን አደርጋለሁ? ይሄኛውን እንደዚህ በብራኬት አድርጉት እንዳያምታታችሁ። ስለዚህ 4 ማይነስ 4 እዚህ ኳስቱ 0 ማለት ስለዚህ ሁለተኛውን ቴረም የሚያሟላ መጣለን ማለት ነው። ይሄን ሁለተኛው ቴረም የሚያሟላ ከመጣ ስለዚህ ምን እናደርጋለን ማለት ነው? x ኢኳልስ ቱ ማይነስ 1 ኢዝ ዋት x ኢኳልስ ቱ ማይነስ 1 ኢዝ ዋት ሩትስ ኦፍ አወር ፖሊኖሚያል ኤፍ ኦፍ ኤክስ ማለት ነው። ወይም ደግሞ ኤክስ ፕላስ 1 የማን ፋክተር ነው ብለን እንሄዳለን ማለት ነው። የኤክስ ዘ ፓወር ኦፍ 2 ፕላስ 4x ፕላስ 3 ለሚለው ፋክተር ነው ብለን እንሄዳለን ማለት ነው። ስለዚህ ይሄኛውን አሁን እያልን ያለ ነው። ሶ እዚህ ላይ ምንድነው የሚለን? ሲንስ ነው የሚለን እዚህ ላይ ሲንስ ዘ ሰም ኦፍ ዘ ኮኤፊሺየንት ኦፍ ኢቭን ፓወር ማለት ኢቭን ፓወር ቅድም እንደነገርኳችሁ አንድ ሲደመር 3 ነው የሚሆነው። ምክንያቱም አንድ ነው እዚህ ላይም 3 ነው ያለው። ከዛ ማይነስ እናደርግና ዘ ሰም ኦፍ ኮኤፊሺየንት ኦፍ ኦድ ፓወር የሚባሉት ደግሞ የኦድ አንድ ኦድ ብቻ ስለሆነ ያለን 4 ማለት ነው። ስለዚህ ኤፍ ኦፍ ማይነስ 1 ኢዝ ኢኳልስ ቱ 0 ይመጣልናል ማለት ነው። ወይም ደግሞ በሌላ አነጋገር ማለት ነው ማይነስ 1 ኢዝ ሩት ነው ማለት ኤክስ ፕላስ 1 ኢዝ ኢኳልስ ቱ ኤክስ ፕላስ 1 ኢዝ ዋት ዘ ፋክተር ኦፍ ኤፍ ብለን እንሄዳለን ማለት ነው። ይሄን እንግዲህ በሎንግ ዲቪዥን ማየት እንችላለን። ምክንያቱም አንዱን አወቅነዋ። አሁን እንግዲህ አንዱን በዚህ መንገድ በዚህ ቴረም ካወቅን ሌላውን ማግኘት እንችላለን ማለት ነው። ሌላውን መንገድ ማግኘት እንችላለን ምክንያቱም በሎንግ ዲቪዥን ማለት ነው። ስለዚህ አንድ ስቴፕ እንትን ይልልናል ማለት ነው። ምክንያቱም ማንኛው እንደሚሆን አናውቅም ማለት ነው። ስለዚህ አንድ ፋክተር ካገኘን ለዛ ፋክተር ስናካፍለው ሌላም እንደዚሁ ሌሎቹንም እንትኖች እያገኘን እንሄዳለን ማለት ሌሎቹን ሶሉሽኖች ማለት ነው። ስለዚህ እዚህ ላይ እንመልከት። ስለዚህ ኦልሬዲ ኤክስ ፕላስ 1 ፋክተር ነው ከተባለ ምን እናደርጋለን ማለት ነው? ይሄንኛውን ኤፍ ኦፍ ኤክስ ኤክስ ስኩዌር ፕላስ 4x ፕላስ 3 የሚለውን ለማን እናካፍላለን ማለት ነው? ኤክስ ፕላስ 1 ለሚለው እናካፍላለን ማለት ነው። ስለዚህ ምን እናደርገዋለን? ኤክስ ስኩዌር ፕላስ 4x ፕላስ 3 ነው የተባልነው። ይሄን ለማን እናካፍላለን? ለኤክስ ፕላስ 1 ማለት ነው። ስለዚህ ምን እናደርገዋለን? እዚህ ላይ እንቆርጠዋለን ለምሳሌ ማለት ነው። ምክንያቱም ኤክስ ስኩዌር ሲካፈል ለኤክስ ምን ይመጣልናል? ኤክስ ብዬ ጽፋለሁ እዚህ ላይ እንደምትመለከቱት ማለት ነው። ከዚያ በኋላ ምንድነው ኤክስን በማናባዛለሁኝ ኤክስ ፕላስ 1 በሚለው ማለት ነው። ኤክስ ታይምስ ኤክስ ኤክስ ስኩዌር ይመጣል። ከዛ ኤክስ ታይምስ ማይነስ 1 ፕላስ 1 ምን ይመጣልናል? እዚህ ላይ ኤክስ ነው ኦልሬዲ እንትን ያልኩት። ስለዚህ እዚህ ላይ ምን አደርገዋለሁ ማለት ነው? እዚህ ላይ ኤክስ ፕላስ 3 ኤክስ ስኩዌር ፕላስ 4x ፕላስ 3 የተባለው። ስለዚህ ሙሉውን እዚህ ላይ እንትን ልበልና ይሄንኛውን ላጥፋውና እንደ አዲስ ልጻፍላችሁ እንዲገባ ማለት ነው። ይሄንኛው ስህተት ያለው ይመስለኛል። ሶ እዚህ ላይ ምን እናደርጋለን? ይሄ ሙሉውን አጥፍቻለሁኝ። ኤክስን አድርጌያለሁኝ እዚህ ላይ ይሄንኛውም ላጥፋውና በኋላ እየጻፍን ስለምንረዳው ኤክስን ስናደርግ ኤክስ ታይምስ ኤክስ ምን ይመጣልናል? ኤክስ ስኩዌር ይመጣልኛል ማለት ነው። ኤክስ ስኩዌር ከዛ
ኤክስ ታይምስ ፕላስ 1 ፕላስ ኤክስ ይመጣልኛል ማለት ነው። ከዚያ በኋላ ይሄን እንቀንሳለን ማለት ነው። የኛ ኤክስ ስኩዌር ነው ለበበሩ። ይሄን ስንቀንስ ታዲያ ምንድነው ይመጣልን? ወደዚህ ልምጣና ልንተን ልበል ኤክስ ማይነስ ኤክስ ሶሪ ኤክስ ስኩዌር ማይነስ ኤክስ ስኩዌር ምን ይመጣልኛል? ምን ይመጣልኛል? ይሄ 0 ይመጣልኛል አይደል? ስለዚህ ይሄኛው ደግሞ 4x ማይነስ ኤክስ ምን ይመጣልኛል? 3x ይመጣልኛል ማለት ነው። ሶሪ 3x ከዛ በኋላ ፕላስ 3 ይላለሁ ማለት ነው። ይችኛቱ 3 አወርዳታለሁ ማለት ነው። ከዛ በኋላ ምን እንደማደርገው 3x ሲካፈል ለx ታደርግ ደግሞ አሁን ምን ይመጣልኛል? ፕላስ 3 ማለት ነው። 3 ታይምስ x ምን ይመጣልኛል? 3x ፕላስ 3 ይመጣልኛል ማለት። ከዛ በኋላ እንቀንሳለን። ስንቀንስ ምን ይመጣልናል? ኦሬዲ 0 ነው ይመጣልን እዚህ ላይ ምክንያቱም 3x ማይነስ x 3x 0 ነው 3 ማይነስ 3 0 ነው ማለት ነው። ስለዚህ በዚህ መንገድ ምን ይመጣልኛል ማለት ነው? x ፕላስ 3 ዋት ምን ይመጣልኛል? it is the other factor of f of x ማለት ነው። ለዚህ f of x other factor የምትባለው ማናት ማለት ነው? x ፕላስ 3 ናት ማለት ነው። x ፕላስ 3 ከዛ ታይምስ x ፕላስ 1 ስታደርጉት የሚመጣላችሁ ቫልዩ ስንት ነው? ይሄኛው ቫልዩ ይመጣላችኋል x ስኩዌር ፕላስ 4x ፕላስ 3 የሚለው ይመጣላችኋል ማለት ነው። ሄንስ ይለናል። ስለዚህ እዚህ ላይ እንደምትመለከቱት x ወይም ደግሞ -1 ኤንድ -3 አር 0 ፎር ዋት f ማለት ነው። በx ቦታ -1 እና -3 ስትከቱት ቫልዩ 0 የሚያመጡ ቁጥሮች ማለት ነው። ሌላው ደግሞ ምንድነው c ምንድነው የሚለን f of x equals to x square -1 ነው የሚለን። እዚህ ላይ ኦሬዲ እናንተ እንዲሰሩት ነበር የፈለኩት። አንሰሩ ምንድነው የሚለው -1 እና +1 ነው r 0 of f ነው የሚለን። ይሄ በማንኛው መንገድ ይሰራል የሚለውን ነገር በዚህ በኩል ልምጣና ላሳያችሁ። በማንኛው በኩል ይሰራል። ለምሳሌ የመጀመሪያው ምንድነው ሁሎቹም እንትኖች ሲደመሩ 0 የሚሰጡን ማለት ነው። ኮኤፊሺየንቶቹ ሲደመሩ 0 የሚሰጡን ማለት ነው። በዚህ ጊዜ ምንድነው የዚህ ኮኤፊሺየንት አንድ አለ፣ የዚህ ኮኤፊሺየንት -1 አለ። ስለዚህ ሲደመሩ ስንት ይመጣል ማለት ነው? 1 ሲቀነስ 1 እኩል ይሆናል 0 ማለት ነው። በዚህ ጊዜ ምንድነው 1 is a factor of f of x ማለት ነው። ወይም ደግሞ x -1 የማን ፋክተር ነው ብለን እንሄዳለን? x ስኩዌር -1 ለሚለው ፋክተር ነው ብለን እንሄዳለን ማለት ነው። ሌላኛው ደግሞ ሁለተኛው የሚለን ደግሞ ምንድነው የኦዶቹ ፓወር ወይም ደግሞ ኮኤፊሺየንት ማለት ነው። የኢቭኖቹ ማለት ነው። የኢቭኖቹ ፓወር ኢቭን የሚባሉት እንደማን ናቸው? በዚህ ጊዜ ይሄኛው ማለት ነው x ስኩዌር -1 የሚለው ኢቭን የx ስኩዌር ምንድነው ኢቭን ነው ማለት ነው። ስለዚህ ኮኤፊሺየንቱ ስንት ሆነ ማለት ነው? 1 ማለት ነው። ከዚያ በኋላ ምንድነው አሁንም ደግሞ ኢቭን ማን አለ? ይሄን x the power of 0 ብታደርጉት አሁንም ምን ይመጣልኛ? -1 አይደለ? እዚህ ላይ ግን ምን የለንም? ኦድ የሆነ ፓወር የለንም ማለት ነው። ስለዚህ ምን እናደርጋለን? -0 ማድረግ ትችላላችሁ ማለት ነው። ስለዚህ ምን ታደርጉታላችሁ? ይሄ ኦሬዲ 0 ነው። ስለዚህ 0 -0 = 0 ይመጣል ማለት። ስለዚህ ሁለተኛውንም ቴረም የሚያሟላ ሆነ ማለት። ለዚያ ነው -1 and 1 are zeros of f የተባለው ማለት ነው። ስለዚህ በዚህ መንገድ ነው x ስኩዌር -1 የሚለው እንግዲህ ኦሬዲ ይሄን የምታውቁት ነገር ነው። x ስኩዌር -1 ከማን ጋር እኩል ነው ብለን እንሄዳለን? ሶሪ እዚህ ላይ ላጥፋው፣ ቀለሙን እንትን እያለብኝ ስለሆነ ነው። ምን ብለን መጻፍ እንችላለን? x + 1 ታይምስ x -1 ብላችሁ መጻፍ ትችላላችሁ ማለት ነው። ማንን? x ስኩዌር -1ን ማለት ነው። በዚህ መንገድ መስራት ትችላላችሁ ማለት ነው። ሌላኛው ምንድነው f of x equals 4x square minus 7x plus 3 ይሄስ እንደዚሁ ፋክተሩ ወይም ደግሞ ሩቱ ማን ነው ወይም ደግሞ ሪል ዜሮ ማለት ነው። ዜሮስ እነማን ናቸው ነው የሚለው ጥያቄያችን ማለት ነው። ስለዚህ እዚህ ላይ እንደምትመለከቱት የመጀመሪያውን ህግ እስኪ እንመልከት። የመጀመሪያው ህግ ምንድነው የሚለን? ሁሎቹም ኮኤፊሺየንቶች ሲደምሯቸው ማለት ነው 0 ይመጣል ወይ የሚለውን ነገር እንመልከት እስኪ። እንየው እስኪ 4 - 7 - 3 ይመጣል አይደለ? ከዛ ፕላስ 3 ስታደርጉ 0 ይመጣል። ስለዚህ 1 የምትባለው ቁጥር ምንድነው? በመጀመሪያው ቴረም መሰረት ማለት ነው r the zeros of f of x ማለት ነው። በዛ 0 የዛ ፈንክሽን 1 ምንድናት ማለት ነው? ሪል 0 ናት ማለት ነው። ወይም ደግሞ x -1 ፋክተር ነው ብለን እንሄዳለን ማለት ነው። ስለዚህ ከዚህ በኋላ ምንድነው የምታደርጉት? የማካፈል ስራ ማለት ነው። ማንን ታካፍላላችሁ? 4x ስኩዌር - 7x ፕላስ 3ን ለማን ታካፍላላችሁ? ለx -1 ማለት ነው። ለx -1 ታካፍላላችሁ። ኦር ደግሞ እዚህ ላይ ላሳያችሁ። ይሄኛው ሙሉ ላጥፋውና ኦኬ እሺ፣ እዚህ ላይ ልጻፈው እንደ አዲስ
ምን ይለናል? 4x ስኩዌር ማይነስ 7x ፕላስ 3 የተባልነው ይሄን ለማን እናካፍላለን? ለx ማይነስ 1 ማለት ነው። ምክንያቱም ኦልሬዲ 1 zeros of f እንደሆነ ስላወቅን ማለት ነው። ከዚያ በኋላ ምንድነው የምናደርገው? እዚህ ላይ 4x ብለን እንጽፋለን እዚህ ላይ ማለት ነው። ምክንያቱም 4x ስኩዌር ለx ስታካፍሉት የሚመጣላችሁ 4x ስለሆነ ማለት ነው። ከዛ በኋላ ምን ይመጣልኛል? 4x ስኩዌር ይመጣልኛል ማለት ነው። ከዛ በኋላ ማይነስ አድርጋለሁኝ። 4x ታይምስ ማይነስ 1 ስታደርጉት ማይነስ 4x ይመጣላችኋል ማለት ነው። ከዛ በኋላ እንደዚህ ዝጉትና ይሄኛው ስቀንሱ ምን ይመጣላችኋል? ይሄኛው በዚህኛው ስለሚጣፋ ማን ይቀርልኛል? ማይነስ 7x ማይነስ ኦፍ አለ እዚህ ላይ ማይነስ ኦፍ 4x ስታደርጉት ምን ይመጣላችኋል? ማይነስ 3x ይመጣላችኋል። ከዛ ፕላስ 3 ማለት ነው። እሺ ከዚያ በኋላ ምን እንደምታደርጉት እዚህ ላይ ምን ታደርጋላችሁ? ማይነስ 3x ብላችሁ ጽፋላችሁ ማለት ነው። ምክንያቱም ማይነስ 3x ለx ስታካፍሉት ሶሪ x ሳይሆን 3 ነው የምትሉት እዚህ ላይ ሶሪ ይቅርታ፣ እዚህ ላይ አጥፋውና እዚህ ላይ እንደገና አልጻፈው 3 ብላችሁ ነው የምትጽፉት። ከዛ ማይነስ 3 ታይምስ x ስታደርጉት ይመጣላችኋል ማይነስ 3x ይመጣላችኋል። ከዛ በኋላ ማይነስ 3 ታይምስ ማይነስ 3 ስታደርጉት ፕላስ 3 ይመጣላችኋል ማለት ነው። ከዛ በኋላ እንዝጉትና ኦሬዲ ማይነስ 3 ይሄኛው ማይነስ ስታደርጉት ይሄኛው በዚህኛው ይጣፋል፣ ይሄኛው በዚህኛው ይጣፋል። ስለዚህ ምን ይመጣልኛል ማለት ነው? 4x ማይነስ 3 ይመጣልኛል ማለት ነው። አንደኛው ምን ፋክተር ማለት ነው። ስለዚህ ይሄንኛው ምን ብዬ መጻፍ እችላለሁ ማለት ነው? x ማይነስ 1 ኢንቱ እና 4x ማይነስ 3 ብላችሁ ስትጽፉት እኩል ይሆናል 0 ብላችሁ ስትሰሩ የመጀመሪያው 0 የሚሆነው ምንድነው? x ኢኳልስ ቱ 1 ሲሆን ማለት ነው። የመጀመሪያውን 0 ያገኘናት ማለት ነው። ሌላኛው ደግሞ 4x ማይነስ 3 ኢኳልስ ቱ 0 ሲሆን ማለት ነው። ስለዚህ በዚህ ጊዜ ምንድነው ይሄኛው ወደዚህኛው ተወስዱትና 4x ኢኳልስ ቱ 3 ይመጣላችኋል። ሶ ኦቨር 4 አድርጉት። የኛውን በስታጣፉት x ኢኳልስ ቱ 3 ኦቨር 4 0 ትሆናለች ማለት ነው። የx ዋጋ 3 ኦቨር 4 ሲሆንም ይሄኛው ፖሊኖሚያል 0 ይመጣል ማለት ነው። ስለዚህ ለዚያ ነው 3 ኦቨር 4 የአንደኛው ፋክተር ወይም ደግሞ ሶሪ አንደኛው 0 የሆነው ማለት ነው። ስለዚህ በዚህ መንገድ ማለት ነው። ይሄን እንግዲህ የምትጠቀሙት ምንድነው አጭር ሰዓት በሚኖርባችሁ ሰዓት ማለት ነው። ኦር ደግሞ ይሄኛው በጣም እጅግ አስፈላጊ ነው። አጭር ሰዓት እንኳን ባይኖራችሁ አንደኛውን ፋክተር አገኛችሁ ማለት ሌላኛውን ፋክተር ለማግኘት መንገድ ስለሚከፍትላችሁ ማለት ነው። ስለዚህ ለዛሬ እዚህ ላይ ይበቃናል ማለት ነው። ሐሳብ አስተያየት መስጠታችሁን እንዳታቆሙ እላለሁኝ። እዚህ ላይ ይበቃናል። እናመሰግናለን።